ይቅርታ፣ በጣም ይቅርታ አላየሁሽም። ራስን ጠብቅ እሺ። ትንሽ ጊዜ ብቻ እንድናሳልፍ እንፈልጋለን። ፊት ግርጥት ብሏል። ምን የተፈጠረ ችግር አለ? ሰላም እኮ ወጥሽና እኔ ደግሞ ባለቤቷ ነኝ። እንደም የምን ችግር አለው? አልደርኩም እንዴ? ትናንት ያን ሁሉ ገንዘብ የሰጠሁሽ እኮ እኔ ባለሀብት ስለሆንኩ አይደለም። እነዚህ ማድረግ የለብንም። ሰላም እኮ እዚህ የለችም ማሚ። እዚህ ያለነው እኔ እናንተ ብቻ ነን። አሚ ባከራ ስለኔ ስት ጭራሽ እየጮክብኝ ነው እንዴ? ትዳርህን ማዳን የምትፈልግ ከሆነ እኔን ማስደሰት አለብክ። ያለበለዚያ ግን ይሄ የትዳርክ የመጨረሻ ዋጋ መክፈያ ይሆናል። እሺ አሚዬ አንተ እኮ በጣም መልካም ሰው ነህ። ፈጣሪ ላንተ ውለታ ምን እንደሚከፍል ይካክ። ሁሌ ከስራ ደክሞኝ ስመጣ የምታደርግልኝ እንክብካቤ ድካሜ የለም ነው የሚያስመስል። ሰላምዬ፣ ምንም መክፈል አያስፈልግም። አንቺ ለእኔ የህይወቴ ሙሉ ክፍል ነሽ። አንቺን ሲደክምሽ እኔንም አብሮ ይደክመኛል። ዛሬ ግን ቢሮ ውስጥ ምን አዲስ ነገር ነበር እንዲያደከመሽ? ውይ አሚዬ፣ አዲሱ ፕሮጀክት እኮ ነው። ስብሰባው በጣም ረጅም እና አድካሚ ነበር። ግን ያው ለምሳካ ነገር ስለሆነ ችግር የለም። ጎበዝ እኮ ነሽ። በጣም ነው የምመካብሽ። አሁን በጣም ስለደከመሽ ራስሽን በልተሽ ማረፍ አለብሽ። ይሄማ ፍትሃዊ አይደለም። እህቴ ሁሉንም ነገር ማግኘት የለባትም። እንዲህ አይነት ወንድ እኔም ያስፈልገኛል። ለምን ለሷ ብቻ ይሆናል? እንዴ አሚዬ ሰላም አይገችም እንዴ? ለካኔ ነኝ ያረፍኩት። ጠዋት በጣም አላየኋትም። ሰላም ዛሬ በጠዋት ነው የወጣችው ስብሰባ ላይ ብላ። ቡናው ከደርሷል ልቅዳልሽ? እሺ ይመስለኛል። አሚዬ አንተ እኮ በጣም የምትገርም ወንድ እኮ ነህ። ሰላም እኮ በጣም እድለኛ ናት። ወንድ ልጅ ጠዋት ተነስቶ እንደዚህ ቡና ሲያፈላ ማታ ደግሞ እግር ሲያጥብ ማየት ለምን በጣም አብስማለሁ። አይኪያዬ፣ እኔና እህትሽ ትዳር ብዙ ዘመን አብረን ስለኖር ይሄ ለኛ አዲስ አይደለም። እኔ እንዳንተ አይነት ወንድ ካልሆነ በስተቀር ጅም መቅረት አልፈልግም። ያንተ እንክብካቤ እኮ በጣም ልዩ ነው። የፊታችን ሐሙስ የፕሮጀክቱን ስራ በተመለከተ ለ3 ቀን ወደ ናዝሬት ሄዳለሁ። አሚዬ እንግዲህ ቤቱ ነገር ያንተና ኪያ ደራም። እሺ ኪያዬ ደግሞ ወደ ራሽን ትምህርትሽን እንዳታቋርጭ። እንደዚህ እንኳን ደስ አለሽ። እኮ በጣም ትልቅ እድል እኮ ነው። ስለ ቤቱ ምንም እንዳታስቢኛለሁ። አሚዬንም ቢሆን እኔ በጥሩ ነው ያንከባከበዋለሁ። የምግብም የምንም ችግር አይኖርም። እኔ ያለው
ግን ሰላምዬ የግድ መሄድ አለብሽ ማለቴ ሌላ ሰው መላክ አይቻልም ነበር? እንዲያምዬ ምን ነክ ለሶስት ቀን ብቻ እኮ ነው ደግሞ ብቻ ናቱን ኪያ ዲፍትልክ ይቅርታ፣ በጣም ይቅርታ አላየሁሽም። ደህና ነሽ? ደህና ነኝ አምዬ። አንተ ከያዝከኝና ከደገፍከኝ እኔ ምንም አልሆነ። ልቤ እኮ በጣም እየመታ ነው አምዬ። በጣም ልልች ነው። መልካም ሌሊት አሜን። ለአንተ መልካም ሌሊት ይሁንልህ። ህልምክ ላይ እንዳለው ተስፋ አድርጋለሁ አምዬ። ጌታው ይርዳኝ። ይህንን መጥፎ ሀሳብ ከውስጥ ያወጣው። ሰላምን በጣም ነው የምወዳት። ይህንን ክህደት ማሰብ እንኳን አልችልም። ጊያ ምን እየፈለገች ነው? ራስን ጠብቅ እሺ። የኔ ቆንጆ የትምህርትሽን ነገር አደራ እሺ። እሸቴ ምንም አታስቢ። አሚዬን በጥሩ እጅ ላይ ነው ያለው። አቴ ምንም እንዳታስቢ አውቃለሁ የኔ ቆንጆ አደራ። እሺ ያዘ ሰላም ግቢልኝ። እሺ ስደሽ ደውል። እሺ አሳውቃችኋለሁ። በቃ ግቡ። In the shadows of the room, pour in the wine. Silence is screaming, counting down the time. My hands are shaking as I hold the glass so tight. This isn't love, it's fire. I am drinking. ወንደና መጣካምዬ እና ተቀመጥና እየጠጣን እናወራለን። ኪያ የቺ ልብስ ለምንድን ነው የለበሽው? መጠጡ ሲሆን ለምን አስፈለገ? እንደም ምን ችግር አለው? አልደርኩም እንዴ? እኔ እኮ ወተነኛ ምዬ አንተ ነስ እንዴ ልከው ነው የለበስኩት። ይሄ ነው እኔ የሚያስደስተኝ? በዚህ ምደሰት ይመስልሻል? ዳምዬ ምን ችግር አለው? ቁጭ ብለን ትንሽ ማውራት እንችላለን እንዴ? ጥሩ እያደረግሽ አይደለም። እኔ ደክሞኛል፣ መተኛት እፈልጋለሁ። አሜን እባክህ ትንሽ ብቻ ተቀምጠን ነው። ቆይ ከኔ ምንድን ነው የምትፈልጊው? ትንሽ ጊዜ ብቻ እንድናሳልፍ ነው ፈልገው
destiny is written in this crimson glass is fade like a moth to a flame. አምዬ ሰላም እኮ አንተን በደንብ አታውቃም። አንተ ምትገርም እንደሆነ ሳለ እሷ ግን ስራዋ ላይ ብቻ ነው ትኩረት የምታደርገው። አንተ የሚገባውን ፍቅር እየሰጠች አይደለም አምዬ። አይ ሰላም በጣም ጥሩ ሚስት ናት። አዎ ግን አንዳንዴ ስራ ይበዛባታል። እኔ ግን በሆን ለአንድ ሰከንድም ከጠገቧ አልለይም ነበር አምዬ። አንቺ ግን ምን አስበሽ ነው እንደዚህ አይነት ፕሮግራም በእንደዚህ አይነት አለባበስ አዘጋጅተሽ የጠበቅሽ? አሚ ደግሞ ዝም ብለህ ጠጣ፣ ትንሽ ጥሩ ጊዜ እንድናሳልፍ ብቻ ነው። My conscience is heavy thinking of my wife. وتهت This sweet poison is ruining my life. አኬት እንደዚህ ማድረግ የለብንም። ሰላም እኮ እዚህ የለችም አሚ። እዚህ ያለነው እኔ እናንተ ብቻ ነን። አሚ እባክህ ራስህን ስጥ። Please stop this game. There's nothing left to say. ህይወቴ ጠፋ። ሰሚያለሽ ኪያ፣ እዚህ ቤት አሁን ምን ሲሰሶሽ ውጪ። እዚህ በኋላ እዚህ ያበቃል። እስካሁን እዚህ ቤት ምንም ቦታ የለሽ። በእውነት አሚ የምርህን ነው? እኔ ልውጣ? ላይሽ አልፈልግም። እሺ እኔስ በወጣት ችግር የለውም። እንግዲያውስ እህቴ ሰላማዊት ይሄንን ቪዲዮ ስታየው ምን ልትልሽ እንደምትችል አስበኩ?
አሚዬ ብርጭቆ አቅርቤልሃለሁ። በጣም ቆንጆ ፍርፍርና ጁስ አቅርቤልሃለሁ። ለምን ተነስታ አትበላም? ማታ ያሳለፍነው ጊዜ እንደሆነ በጣም አስደሳችና ልዩ ነበር። ለምን እንደተከፋ ሰው ሆነህ ትቀመጣለህ? ኪያ ስለፈጠረሽ ሰላም ላክሽ ብለሽ ትይ። ሰላም እኮ ወጥሽ ነው። እኔ ደግሞ ባለቤቷ ነኝ። የሰራነው ስህተት ተራ ስህተት አይደለም፣ የቅዠት ክህደት ነው የሰራነው። ይህ ነገር ቢታወቅ ምን እንደሚፈጠር ታውቂያለሽ? ህይወቴን አበላሽሽ። ህይወትን እኔ ሳልሆን ያጠፋሁት አሚ አንተ ራስህ ነህ። እኔ ምን አደረግኩ? እኔ እኮ ፍቅሬን ነው የገለጽኩልህ። አንተም ደግሞ በደስታ ነበር የተቀበልከኝ። አሁን ካለፈ በኋላ መጸጸት ምንም ጥቅም የለውም። ስለ ወደፊት ህይወታችን ብናስብበት አይሻልም? እኔም ይሄን ሚስጥር ማንም ሰው እንዲሰማብኝ አልፈልግም፣ በተለይ እህቴ ሰላማዊት። ኪያ ታዲያ ምን እንዳደረገ ነው የምትፈልጊው? ምን እንድሰራ ነው የምታዥኝ? ከዚህ በኋላ ካጠገቤ ራቂ። ይህ የመጨረሻችን ነው የሚሆነው። የመጨረሻችን መሆኑን የምወስነው እኔ ብቻ ነኝ። እህቴ ሰላማዊት ይሄን ቪዲዮ እንድታየው ካልፈለክ እኔ የምህልን ሁሉ ታደርጋለህ። በመጀመሪያ ለዩኒቨርሲቲ ወጪዎች የሚሆን 100,000 ብር በፖስት አድርገህ እጄ ላይ እንድታስገባልኝ እፈልጋለሁ። ኪያ 100,000 ብር? ይህ ሁሉ ገንዘብ በአንድ ቀን ውስጥ ከየት አመጣለሁ? እኔ እኮ የባንክ ባለቤት አይደለሁም፣ ተራ ቢሮ ሰራተኛ ነኝ። ይህን እንዳደርግ ለምን ታዥኛለሽ? ህይወቴ ሙሉ ነው የበጠበጥሽው። ጨለማ ውስጥ ነው የከተትሽኝ ኪያ። ስለዚህ እህቴ ሰላማዊት ከመምጣቷ በፊት እጄ ለማታስገባልኝ ከሆነ እህቴ ስትመጣ ይህንን ጥሩ ሰርፕራይዝ ይኖራታል ማለት ነው። ምርጫ ያንተ ነው። አለሁልሽ። በጣም ናፍቄሽኝ ነበር። እኔ ራሱ በጣም ነበር የናፈቅሽኝ። እንዴት ነሽ? ሰላም ነው? ሰላም። ትምህርትሽ እንዴት ነው? ማን ቆንጆ ነበር። አምስ አሚ ያለ እዛ ውስጥ ነው። ስለ ዌልካም እንኳን ደህና መጣሽ። እንዴት እንደናፈቀኝ እኔም በላክ ታማሚ እንኳን ደህና መጣሽ። ግን ፊት ቅርጥት ብሏል። ምን የተፈጠረ ችግር አለ? አይ እህቴ ሰላም ነው እኮ ምን የተፈጠረ ነገር የለም። አሚዬ እኮ በጣም ጥሩ ሰው ነው። ቤት ውስጥ ምንም አይነት ነገር እንዳይፈጠር እኔና አሚ በጣም በጥሩ ሁኔታ ነው ያሳለፍነው አይደል? እንደምዬ አይሽ አይደል አሚ ለምን እንደምንኮራበት። በዛ ላይ ደግሞ በጣም በሙሉ ልቤ ነው ማም። በል በቃ እኔ በጣም ደክሞኛል። ወጥቼ ልብሴን ቀይሬ ትንሽ ረፍት ላድርግ። እሺ እዚህ ትንሽ ረፍት አድርጊ። የሚያስደስትሽ እዚህ በኋላ ምን ነገር ማየት አልፈልግም። ይውስችው ጎበዝ አሚ፣ ዛሬ ህይወትን አትረፈዋል። ግን ይሄ የመጀመሪያችን ነው። ቅዠት መቼ ነው የሚያበቃው? 100,000 ብር ሰጠኋት። ነገ ደግሞ ምን ልትጠይቀኝ ነው?
ህይወቴ በዚች ህፃን ሴት ልጅ ወድቃ ቀረች ማለት ነው። ሰላም ይቅርታ አድርጊልኝ። አሚ ትናንትና ያስከፋህልኝ ገንዘብ በጣም ጥሩ ነው፣ ግን አሁንም ሌላ ጥያቄ አለኝ። እኔ ከዩኒቨርሲቲ ጓደኞች በታች ሆኜ መታየት ስለማልፈልግ ሌላ ዘመናዊ ላፕቶፕ እንድትገዛልኝ እፈልጋለሁ እና ደግሞ ተጨማሪ ገንዘብ እንድትሰጠኝ እፈልጋለሁ። አንቺ ብቻ ነሽ። ትናንት ያን ሁሉ ገንዘብ የሰጠሁሽ እኮ እኔ ባለሀብት ስለሆንኩ አይደለም። ጭራሽ ተጨማሪ ገንዘብ ትጠይቂኛለሽ? ህይወቴን በሙሉ ነው የበጠበጥሽው። አይበቃሽም? ጭራሽ እየጮክብኝ ነው እንዴ? ትዳርህን ማዳን የምትፈልግ ከሆነ እኔን ማስደሰት አለብክ። ያለበለዚያ ግን ይሄ የትዳርክ የመጨረሻ ዋጋ መክፈያ ይሆናል። እሺ የፕሮጀክቱን ስራ በተመለከተ አለቃዬ ዛሬ ስራ እድገት እንደሚሰጠኝ ነግሮኛል እና ብዙ ቢሮ ላልቆይ እችላለሁ። በጊዜ ነው የምመለሰው። እንቴ በጣም ደስ የሚል ነገር ነው። ዛሬ እኮ እኔም ክላስ አለኝ፣ ቶሎ ደርሼ እመለሳለሁ። ለእንደኔ አይነት ጀግናና ታታሪ ባለቤት ከዚህ በላይ ይገባታል። ኮሎብስ ያመሰግናለሁ። ማሚ እስኪ ዋቀር ተስተ አሚ አልሰማኸኝም? ዋቀር ተስጠኛል እኮ ነው።